አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። እንዴት ናችሁ ቤተሰብ? ሰላም ነው? እንግዲህ ይመስላል ዛሬ ኩድ ልሰራ ነው። ዶሮ በሰሙሌ ማለት ነው። እና ሽንኩርት፣ ነጭ ሽንኩርትና ፍልፍል ባሮት፣ በቅዶንስ፣ ዶሮ፣ ይሄ ደግሞ እንትን ነው። ከዛ ደግሞ ይሄ የልጅ ምግብ የህፃን ምግብ ነው እና ይሄን ይመስላል። እና አሁን ሽንኩርት አድርጌያለሁ። ሽንኩርቱ ደግሞ ዘይቱን ነው እና በዘይቱን ነው የምንሰራው ማለት ነው። ከዛ ይሄ ለህፃን ምግብ ማለት ነው። እንትን ባሚያና ብሮኮሊ፣ ድንች፣ ጀዘር፣ ኮሳ አረግን አረኩላት ማለት ነው። ለህፃን በጣም ጥሩ ነው ማለት ነው። ይሄ ባሚያ አረኩተው ትንሽ የደረቀውን ያኔ ወዲያቸው ድርቅ ካለ ረጠብ ያደርግላቸዋል ማለት ነው። ይሄ ባሚያው ምን ይመስላል? በቅዶንስ ማረግም ትችላላችሁ ማለት ነው። ይሄ ጋራ ለህፃኖቹ ማለት ነው። እና ስጨርስ ሳረጃ ስጨርስ በዚህ ነው የማረገው ማለት ነው። ከዚህ ውስጥ አድርገንም ይህን ይመስላል ምሳችን ነው ዛሬ። እስኪ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። አዲስ ጀማሪ ነው። ሽንኩርትና ነጭ ሽንኩርቱ ቀይ ነው ማለት ነው። ከርቤ በስሏል። ከዛ ነጭ ሽንኩርት ያለኝ ከዛ ደግሞ ዶሮ እናደርጋለን ማለት ነው። በዶሮ ላይ ያቁላላ እንግዲህ አሁን ከሽንኩርትና ከነጭ ሽንኩርት ላይ ዶሮ እናደርጋለን ማለት ነው። ከዛ ናና ያረኩት የሚታየው ይሄ ደግሞ እንትን ነጭ ሽንኩርት ማለት ነው። ነጭ ሽንኩርት የተፈጨ ነጭ ሽንኩርት ዱቄት ማለት ነው። ይሄ ደግሞ ቅመም ማለት ነው። ፍልፍል አስወጥ ካላችሁ ፍልፍል አስወጥና ቀዩን የማይለባለበውን በርበሬ ማረግ ትችላላችሁ ማለት ነው። እኔ አሁን ስላላለ ነው አላደረኩም፣ የለኝም ስላልጨረስኩኝ ማለት ነው። እና ይሄ ደግሞ ከሙን ማለት ነው። ይህን ይመስላል።